ሙሽሪት ለማረጓ ለሷ መጠጃ እራለው አለው 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 ነገር ከግርማ ሞገሱ ጋር አቤት ሲያምር እራላት አላት 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 ነገር ደምቃለች ከጨረቃው ነግሳ ስታምር ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱን ብቻ እንዳላይ ሲተኙም አንድ ላይ ሲነሱም አንድ ላይ ሲለያዩ እንዳላይ ሲበሉም አንድ ላይ ሲጠጡም አንድ ላይ አንዱን ብቻ እንዳላይ ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ በባህል ወጉ ደምቆ ሰርጋቸው በወላጅ ደስታ ተመርቃችሁ ተቻችላችሁ በእምነት ታሰሩ ይህ ነው ደስታው ለአምላክም ክብሩ እራለው አለው 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 ብሩ አንጃ ሙሽራው ለማረጉ ለሱ መጠጃ እራላት አላት 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 ብሩ አንጃ ሙሽሪት ለማረጓ ለሷ መጠጃ እራለው አለው 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 ነገር ከግርማ ሞገሱ ጋር አቤት ሲያምር እራላት አላት 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 ነገር ደምቃለች ከጨረቃው ነግሳ ስታምር ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱን ብቻ እንዳላይ ሲተኙም አንድ ላይ ሲነሱም አንድ ላይ ሲለያዩ እንዳላይ ሲበሉም አንድ ላይ ሲጠጡም አንድ ላይ አንዱን ብቻ እንዳላይ ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱን ብቻ እንዳላይ ሲተኙም አንድ ላይ ሲነሱም አንድ ላይ
እናት አፈጣጠሯ በእናቱ ነው ወይ ባባቱ አጎቱ ነው ወይ ባክስቱ ልዩ ነው ድንቅ ነው አፈጣጠሩ ችቦ አይሞላም ወገቧ ችቦ አይሞላም ወገቧ አልሸት ነው ቀለቧ ሙሽራው ማማር የሚዜው ውበት የሙሽራው ማማር የሚዜው ውበት ልቤን አደረገው ዘርዛራው ልቤን አደረገው ዘርዛራው አይደማ ተይደም አይደም ተይደም ሸብር አለች ምድር ሸብር አለች ምድር አለች ምድር ኦሆ ጋሽዬ ልጁን ሲድር ሸብር ባለች ምድር አለች ምድር ኦሆ እምዬ ልጇን ስድር ሸብር ባለች ምድር አለች ምድር እግዚአብሔር አምላካችን ይህንን ጋብቻ የተቀደሰ የተባረከ ጋብቻ ያደርግልን። ቤተሰቡን ድልድይ ብሎ የሚያሸጋግር ጋብቻ ያደርግልን። እንግዲህ እንደ ጋብቻ ያለ ሩቅ መንገድ የለም። ዓለም እስከ አውሮፓ ድረስ ኪሎ ሜትሩ ይታወቃል። ይህ ኪሎ ሜትር ዓለም በደንብ አድርጎ በሳይንሱ ዓለም ይረዳዋል። የጋብቻን ኪሎ ሜትር ግን የሚያውቀው የለም። ረጅም እስከዚያው ድረስ ከመጨረሻው ስለሆነ ይህን ኪሎ ሜትር የሚያውቀው የለም እና ይህን ጋብቻ እግዚአብሔር ይባርክልን። ቤተሰቡን የተባረከ ቤተሰብ ነው። ይህ ቤተሰብ ደግሞ በእነዚህ ልጆች ተደስቶ ነገ ፍሬ አፍርተው ነገ ትልቅ ደረጃ ደርሰው ለማየት ያውቃል። ዛሬ እንግዲህ ከሩቅም የመጡ አባቶች አሉ። ከኛም በላይ የሆኑ ምሁራን ተጉዘው ሩቅ መንገድ ተጉዘው መጥተው ከኛ ጋር እዚያው ቁጭ ብለዋል። እነሱም በደንብ አድርገው ይመርቃሉ። ያው ቅድሚያ ታዝዤ ስለሆነ ነው እንጂ ትእዛዝ ሳገር ሄደዋል። መታዘዝ ከሰነፍ መስዋዕት ይበልጣል ስለሚል ለመታዘዝ ያህል ነው እንጂ አባቶቻችን በጥሩ ሁኔታ ይህንን ስለ ጋብቻውም ሆነ ምረቃውን ይመርቃሉ። እግዚአብሔር በረከቱን ያደልልን። ይሄ ቤት የተባረከ ቤት ይሁን፣ የደስታ ቤት ይሁን፣ ያካበበ ሁሉንም እግዚአብሔር አምላካችን በቸርነቱ እንደየስራችን እንደ አገልግሎታችን እግዚአብሔር ይክፈላል። የተራዳውን ሁሉ ውሃ ያመጣውን ይህ ዝግጅት ሲዘጋጅ አሁን ሁሉ ነገር በስኒ በሆነበት ሁሉ ነገር ከሰማይ እስከ ምድር የራቀበት ሰዓት እንዲያደርጎ ማድረግ የልጅ ደስታ ስለሆነ ይህንን ደስታ ደግሞ እስከ መጨረሻው አስፍቶ አዘምኖ ይጨምርልን።
የዋለውን መልካም ጊዜ የዋለውን ደግሞ የሚቀረው የሚቀራችን ያለውን ቀን ደግሞ የተባረከ ዘመን ያደርግልን። ዘመነ ማርቆስን እንደጀመርነው ለዘመነ ሉቃስ ደግሞ በደስታ ለመጨረስ ያበቃል። ይቆየን። ስብሐት ለእግዚአብሔር። ወደ አባታችን ወስዳችኋል። ከዚህ በላይ መርቁ እናቶች አሉ ይመርቁና በዛ ያሳርጋል። ከማሁ በምድር ሲሳይነ ዘለለዕለትነ ሀበነ ወምድር አላ ድነነ ወባልሐነ ኩሉ እግዚአብሔር ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ሰማያዊ ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ወእምይእዜሰ እግዚአብሔር ምስሌኪ ጸልዩ ወሳሊ ምሕረት አብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸንዕኪ ምርቃት ይሁን በምድር ይውጣል በሰማይ ይውረድ። ያላግኝ ያገኝ ያገኘ ይባርክለን። አልወለድም ይውለድ የወለድም እዝጌር ያለቅለን። እዚህ ጋር ብቻ ለወግ ለማድረግ የሸሙ ስለሆነ መጨረሻን ክንን የድቅልከም መጨረሻን የድቅልም የድቅልም ይሰሙ ቡቃ ይሳካለም። እዚህ ጋር ባይ ያገበቦ የኩልቦ ክፉ ይራቅለም ባያ ይቅርብለም። አገርኛማ ኢትዮጵያ ሰላም ይቀናልና ዳራዋን እሳት ግፍታዋን ገነት ይቀናልና ታቦት በመንበረው ቄስ በደብረው ጉርዝ ባገረው ዋይ በሰፈረው አያጥፋምነ ሃይማኖተኛ ያሰግርብነ ምንም ብንብል ምንም አያቀምጠነ ምርቃት ዲብ ቅፎም ያለዝብ ሳርኮም ያለምልም እዲ ባቀበልኩን እዝጌር ይምላው እዝጌር ከሌው ለዚህ ጋር ብቻ ከሌው ለጊዜ ሰብ ከሌው የወለደው ቁምዬ ይባረክልን ይባረክልን። ቁምዬ ይባረክ። እርጥብ አብልቶናል። እርጥብ ይሁን እርጥብ ይሁን። ቆሞ ይሂድ። ይሙላቸው። የተባረከ ነው። የወለደው ቡሩክ ይሁንልን። እሱ ቡሩክ ነው። ይባረክ። አሁን ይሄ ቤት ያለም ቤት ሲሳይ ቤት ኢትዮጵያ ያቆምልን። ኢትዮጵያ ሰላም ይሁንልን። ሄር በሉ ሰው ከሬሙን አይልም እንዴ? ሰው ቤት ሙሉ የዘጋ ይስጣቸው፣ ይጠብቃቸው። እዛ ቤትም እዚህ ቤትም የሰላም ቤት ይሁን፣ ዓለም ይሁን። ክፉ አይንካቸው፣ ዝምድናችን ያስፋፋል። ይውለዱ፣ ይክበዱ። ልባቸውን መሻት እግዚአብሔር ይፈጽምልን። አሁን እግዚአብሔር ሁሉ ነገር ሙሉ ያድርግልን። ሁሉ ችሎ መድኃኒዓለም ይባርክ። በልጆቹ ላይ ያሳደርብን። ይህንን ምርቃት ከደመና በታች ያስቀርብን። እግዚአብሔር በረከት ረድኤትን ሰጥቷቸው እንዲህ እናንተ ይህን ቤት እንደሞላችሁት ሁሉ እነሱ ደግሞ እንዲህ አይነት ቤትን ሞልተው ተትረፍርፈው በልጅ ልጆቻችሁ የምትደሰቱ ያደርጋችሁ። እናቶች፣ ሽማግሌዎች እግዚአብሔር ይጠብቅልን፣ ያኑርልን፣ ቤቱን በበረከት በረድኤት ይሙላልን። እንደዚሁ ደግሞ በሌላ ነገር መጥተን ደግሞ ከእናንተ ጋር እንዲህ አይነቱ መልካም ሕይወት እንድናሳልፍ እግዚአብሔር በቸርነቱ ይርዳል። እውነት ነው የምላችሁ። እኛ ስንመጣ ማጉረምረም አለ አይደለ? እውነቱን ነው መናገር። እንዲሁ ይሄ ልጅ አሁን እዚያ ድረስ የሄደው እንደ ሰባቱ እንዲህ ምን መሆኑ ነው እኛን የሚያደክመን ብለን ነበረ። አሁን እናየዋለን። ለካ ኤልያስን ሙሴን አውጥቶ ጌታ በደብረ ታቦር ምስጢረ መለኮትን ለመግለጥ ሲወጣ ሲያሳያቸው ኧረ እኛ በዚህ እንኑር፣ አንዱን ለአንተ አንዱን ለኤልያስ እንስራ እና ደመና ጋረዳቸው እንጂ ሲያሳያቸው ጊዜ ሌላ ሆነ። እኛም ሀገሩን ስናይ ከመጣን ጀምሮ
ምነው ሌላም ተጨምሮ ደጋግሞ እንዲያው ብንመጣ ሌላም ሰው በኖረ እያልን ነው ስንመኝ የነበረው ነገር ነው። በጣም ደስ ያሰኛል። ያላዩት ነገር መቼም አስቸጋሪ ነው። መተን ስናየው ግን ገነት ነው የገባ ነው። እንዲሁ በእውነቴን ነው የምላችሁ እና ሰውን ስናየው ገና በማታ ፍቅር ነው። እንዲሁ ዝም ብላችሁ እንዲሁ በአይን በማየት በእውነት ያስታውቃልና የተመረጣችሁ ስንዴዎች ናችሁና እግዚአብሔር አሁንም በፍቅርና በአንድነት ያኑራችሁ። አጋዕዝተ ዓለም ሥላሴ የአብርሃምን ቤት ገብተው እንደባረኩለት የእናንተንም ቤታችሁንም እናንተንም ዘመዶቻችሁንም ጎረቤቶቻችሁንም ልጆቻችሁን ሁሉ በበረከት ይጎብኝላችሁ። ዘራችሁን እንደ ሰማይ ከዋክብት እንደ ባህር አሸዋ ያብዛላችሁ። ልጆቻችንም እንግዲህ በያሉበት ይጠብቅልን። ዛሬ የተጣለውን መሰረት አሳድጎ ትልቅ ቤት ሆኖ በዚያ ቤት ውስጥ ደግሞ ልጆች የሚቦርቁበት፣ ሕፃናት የሚጫወቱበት፣ እናንተን ደስ የሚያሰኙ ዘር ይስጣችሁ እግዚአብሔር። እግዚአብሔር የተባረኩ ናቸው። አቡነ ዜና ማርቆስና እንግዲህ እውነትም እዚያው ነው። ሁሉንም ታውቋቸዋላችሁ። እንግዲህ ዜና ማርቆስን የማያውቅ የለም። ይህን ቆጮ እየበላ አዎ፣ ይሄ የእሳቸው ነው እና እሳቸውን የማያውቅ ሰው ስለሌለ የእሳቸውን በረከት ያሳድርባቸው፣ ያሳድርባቸው። በሕይወት በጤና ሁላችን ይጠብቀን። እንደዚሁ በፍቅርና በአንድነት በስምምነት ደግሞ ያገናኘን። ደስ የምትሉ ሰዎች ናቸው። እውነቴን ነው የምላቸው። እውነት ነው የምናገር። ደስ የምትስሉ እና አሁን ሂድ እንደው ቅርብ ቢሆን ኖሮ እንደው አድረን ነገም እንመለስ ነበረ። እንደምታውቁት እንደው አገሩ ሩቅ ሆነና ቤተሰብ ስላለ 3 ቀን 4 ቀን ማደሩ ስለሚከብድ ነው። እንዲያው ያው መንገዳችንን እያሰብን ሆኖ ነው እንጂ እንዲያው ከዚህ ቤት እኛ አንወጣም ነበር። አንድ ወር ነበር የምንቀመጠው። ግን እንዲያው የማይሆነው የቤት ነገር የጎጆ ነገር ሆኖብን ነው። እንደዚሁ ፍቅራችሁን እንደው እንደሸማ ያልብሳችሁ። በእውነት ያም ቤት ትልቅ ቤት ነው፣ ይህም ቤት ትልቅ ቤት ነው። እግዚአብሔር በፈቀደ እግዚአብሔር በወደደ አገናኝቷል። ይሄ ከፍተኛ ጸሎት ተደርጎበታል። በእውነት ልጃችን ወሰንም የእናንተ ጸሎት አድሮባታል። እሷም ጸልያለች፣ ልጁም ጸልየዋል። ይሄ በጸሎት የተገኘ እንጂ በሰው አይደለም። ይህን የሰራ እግዚአብሔር በእውነቴን ነው የምላችሁ እና እናንተም ደስ ሊላችሁ ይገባል፣ እነሱም ደስ ሊላቸው ይገባል። እንደዚህ እግዚአብሔር ሲያገናኝ የእግዚአብሔር የሆኑ ሰዎች ሲገናኙ ከዚህ የበለጠ ደስታ የለም በእውነቴና ፍጻሜውን ያሳምርልን እግዚአብሔር። የበላነውን ሁሉ የጠጣነውን ከሰውነታችን ያስማማልን። የደከሙትን የወጡትን የወረዱትን ዘመድ አዝማዱን ሁሉ እግዚአብሔር በረድኤት ይጠብቅልን። እንደው ሌላ ደግሞ ሰው እንደዚሁ የሚያገባ ካለ ሌላ ሽማግሌ እንዳትልኩ አደራ። እኛው እንመጣለን እንጂ እንዳታስቀሩን አደራ። እግዚአብሔር እንግዲህ ሁላችን ይጠብቀን። እኛም ወደ ሰላም በሰላም ወደ የቤታችን ያግባን። እናንተንም በዚሁ ሀገራችሁ በሰላምና በፍቅር ያኑርልን። እግዚአብሔር ቸርነቱ ያፍሰስላችሁ። የተባረከ ዘር ያደርግልን። የተባረከ ነው፣ የበለጠ ይጨምርላችሁ። እግዚአብሔር የሰላምና የፍቅር የረድኤትና የበረከት ቤት ያደርግልን። እግዚአብሔር በሁላችንም ላይ አድሮ ጸንቶ ለዘላለሙ የሁላችንም መጨረሻችንን ያሳምርልን። ድካመ ቅዱሳን ያደርግላችሁ። የሰላም መንገድ ያርግልን። እንደወጣን በሰላም እኛም እንድንመለስ ጸሎታችሁ፣ ልመናችሁ፣ በረከታችሁ አይለየን። እግዚአብሔር አምላክ ሁላችን ይጠብቀን። እንግዲህ ሁላችንም ቅዱስና ዘላለሙ የሆነ ስሙን በአንድነትና አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። እግዚአብሔር ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ፍቅር አንድነት የእመቤታችን በረከት ረድኤት በሁላችን ላይ ጸንቶ ይኑር። የማይሰራ ኃጢአትን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እሺ ወንድሜ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ እቴ አበባዬ
አዘባ ያልቦ ስልሽ ተመለሽ በሕይወት ትልቁ ወሸባ ወሳኙ ነገር ወሸባ በፍቅር አምልኮ ወሸባ መጽናት በትዳር ወሸባ ከምንም በላይ ወሸባ ደስ የሚሰኙበት ወሸባ የራስን አምሳያ ወሸባ ወልደው የሚስሙበት ወሸባ ሳሩን ገብቶ በላ ወሸባ ቅጠሉን አንበጣ ወሸባ ምን ሊጓዛጓዛ ወሸባ ሙሽራው ሲመጣ ወሸባ አሻገዳው ወራ አሻገዳው ወራ አሻገዳው አሻገዳው ታማንብሽ ወጣት ዋንነሽ አሻገዳው የቆንጆ ቆንጆ ናት ውሩ መልከ መልካም መታደል ነው ከሷ ሁሉ ለመሳም በፍቅር ባንድነት ኑሩ ተሳስባችሁ ማጣትና ማግኘት እንዳይለያያችሁ አሻገዳው ወራ አሻገዳው ወራ አሻገዳው አሻገዳው ታማንብሽ ወጣት ዋንነሽ እልልባሌ ደመቀ ሰርጋቸው እልልባሌ ተውቀለለ እልልባሌ ጭፈራው ምድራው እልልባሌ ምድር ተናወጠ እልልባሌ ለእናታቸው ደስታ እልልባሌ ለአባታቸው ኩራት እልልባሌ ጨዋ ልጅ ያስመካል እልልባሌ ያስከብራል በእውነት እልልባሌ እልልባሌ ሆይ እልልባሌ ልልባሌ ሆይ ልበሉላት ለዚህ ለወጣት አሽ ወይና 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 አሽ ወይና 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 አሽ ወይና ለሽ ትመጫለሽ
ትረካቦ